የዳግማዊ አጼ ምኒልክ ታሪክ። ዳግማዊ አጼ ምኒልክ በርካታ ታሪኮችን ሰርተው ያለፉ የኢትዮጵያ ንጉሥ መሆናቸው ይታወቃል። ሆኖም ግን ታሪካቸው ሳይዛነፍ እና ሳይዛባ ባጭሩ እንደሚከተለው እንዳስሳለን። የአጼ ምኒልክ ታሪክን ባጭሩ ለመረዳት ያስችለን ዘንድ በ8 ዋና ዋና ነጥቦች ወይም በጥያቄ መልኩ በማንሳት እንዳስሳለን። 8ቱ ዋና ዋና ነጥቦች። አንደኛ፣ አጼ ምኒልክ መቼና የት ተወለዱ? ሁለተኛ፣ አጼ ምኒልክ በአጼ ቴዎድሮስ እንዴት ተማረኩ ወይም ተወሰዱ? ሶስተኛ፣ አጼ ምኒልክ ለምንና እንዴት አመጹ? አራተኛ፣ አጼ ምኒልክ እንዴት ነገሱ? ወደ ንግስና እንዴት መጡ? 5 በዘመናቸው ወይም በአጼ ምኒልክ ዘመን የእርስ በርስ ጦርነት፣ ግጭት ተካሂዷል። በየት አካባቢ በጉልህ ተካሄዱ? ምንስ ይመስል ነበር? 6ኛ፣ የረሃብ ዘመን አጼ ምኒልክ ምን አደረጉ? የረሃብ ዘመን ነበረ። ክፉ ቀን የሚባል በጣም አስከፊ የሚባል ዘመን ነበር። አገሪቱን ወይም ኢትዮጵያን የገጠማት በዚያው ወቅት እሳቸው ንጉሥ ነበሩና ምን መፍትሄ ወሰዱ? በዚህ ችግር ወቅት ምን አደረጉ የሚለውን እንዳስስበታል። 7ኛው፣ አጼ ምኒልክና አድዋ እንዴት ይገለጻሉ? አድዋና አጼ ምኒልክ ግንኙነታቸው ምንድን ነው የሚለውን እንዳስሳለን። በመጨረሻው ነጥብ በ8ኛው፣ የአጼ ምኒልክ አሟሟት እንዴት ነበር? ምን ብለውስ ሞቱ? እነዚህን ነጥቦች በማንሳት ታሪካቸውን እንዳስሳለን ማለት ነው። የመጀመሪያው፣ አጼ ምኒልክ መቼና የት ተወለዱ? አጼ ምኒልክ በ1836 ዓመተ ምህረት ነሐሴ 12 የሚካኤል ቀን ማለት ነው ቅዳሜ ከአባታቸው ከኃይለ መለኮት ሳህለ ሥላሴ እና ከእናታቸው ከወይዘሮ እጅጋየሁ ለማ ዲያሞ በሰሜን ሸዋ ተወለዱ። አጼ ምኒልክ ያደጉት ከአያታቸው ከሳህለ ሥላሴ ጋር ነበር። ንጉሥ ከመሆናቸው በፊት ያለውን ታሪክ ምኒልክ እያልን እናወሳለን። ንጉሥ ከሆኑ በኋላ ደግሞ አጼ ተብለዋል ማለት ነው። አያታቸው ሳህለ ሥላሴ የሸዋ ወይም ደግሞ በወቅቱ አንኮበር ተብሎ ለሚጠራው አካባቢ ንጉሥ ነበሩ። አያታቸው ሳህለ ሥላሴ የሚባሉት ማለት ነው። ምኒልክ ያደጉት ከአያታቸው ጋር ነው ማለት ነው። ወደ ሁለተኛው ነጥባችን ስናልፍ ምኒልክ በአጼ ቴዎድሮስ እንዴት ተወሰዱ? አጼ ቴዎድሮስ በወቅቱ ንጉሥ ነበሩ። የምኒልክ አያት ሳህለ ሥላሴ የሸዋ ንጉሥ፣ የአካባቢ ንጉሥ ሆነው በሚያስተዳድሩበት ወቅት አገሪቱን ግን እያስተዳደሩ የነበሩት ንጉሥ አጼ ቴዎድሮስ ናቸው እና ልጅ ምኒልክ ሕፃን እያሉ ምኒልክ እንዴት ወደ አጼ ቴዎድሮስ እጅ ገቡ? ታሪኩ ይህ ነው። ንጉሥ ሳህለ ሥላሴ ወይም የአንኮበር የሸዋ አካባቢን ሲያስተዳድሩ የነበረው የአጼ ምኒልክ አያት ማለት ነው። ለአጼ ቴዎድሮስ አልገብርም ብለው አመፁ። አልገብርም ብለው ስለነበር ከአጼ ቴዎድሮስ ጋር ወደ ጦርነት ገቡ።
ግጭት ተፈጠረ ማለት ነው። በማንና በማን? በምኒልክ አያት ንጉስ ሳህለ ስላሴና በአጼ ቴዎድሮስ ማለት ነው። የተነሳው ጦርነት በጦርነቱ ወቅት አጼ ቴዎድሮስ አሸነፉ። አጼ ቴዎድሮስ አሸንፈው ሸዋን ተቆጣጠሩ። ንጉስ ሳህለ ስላሴ በወቅቱ በነበረው ጦርነት ሞቱ፣ ተሸነፉ ማለት ነው። በወቅቱ ምኒልክ የ13 ዓመት ህፃን ነበሩ። የህፃኑ ጠባቂዎች ያው ጠባቂ ስለነበራቸው ለምኒልክ ማለት ነው አያታቸው መስዋዕት ሲሆኑ ህፃኑ እንዳይገደልባቸው ምን ማድረግ እንዳለባቸው ተማከሩ፣ ጠባቂዎቹ ማለት ነው። ሁለት አማራጮች ነበራቸው። አንደኛ አጼ ቴዎድሮስ አካባቢውን አሸንፈው ስለተቆጣጠሩ ለእሳቸው መማረክና እጅ መስጠት፣ አሜን ብሎ መቀበል። ይሄ አንደኛው አማራጭ ሲሆን፣ ሁለተኛ አማራጫቸው ወደ ኦሮሞ ማህበረሰብ ይዞ መሸሽ ወይም የኦሮሞ ሀገር ብለው የሚጠሩት በወቅቱ ማለት ነው። ወደዛ አካባቢ ይዘው ህፃኑን መሸሽ ነበረባቸው ማለት ነው። ሁለተኛ አማራጫቸው በወቅቱ የኦሮሞ ማህበረሰብ የሚኖርበት አካባቢ ጸጥታ ያለበት የተረጋጋ ጦርነት የሌለበት ስለነበር ወደዛ መሸሽና በዛው ህፃኑን መደበቅ አለብን ብለው አንዳንድ አማራጭ ያዙት። ይህን አማራጭ ግን ራሳቸው ብቻ አልወሰኑም። ለህፃኑ ለምኒልክ አማከሩት። ምን እናድርግ ብለው ሁለት አማራጮች ሲነግሩት ጠባቂዎች ማለት ነው። ምኒልክ ምርጫው ተሰጠውና ወደ አባቴ ሀገር ወደ ኦሮሞ ሀገር ውሰዱኝ እንዳላቸው ታሪክ ያወሳል። ጠባቂዎችም ህፃኑን ይዘው ወደ ተባለው ቦታ መገስገስ ጀመሩ። ደብረ ብርሃን እንደደረሱ ወይም ደብረ ብርሃን አካባቢ ሲደርሱ ህፃኑን ይዘው እየሸሹ ማለት ነው አንድ አዋጅ ሲታወጅ ይሰማሉ። በአጼ ቴዎድሮስ አዋጅ እየታወጀ ነበር። አዋጁ እንዲህ ይል ነበር። አባት የሌለህ አባትህ እኔ ነኝ፣ ወደ እኔ ግባ ይላል የሚል አዋጅ ነበር። በወቅቱ ብዙ አባቶች መስዋዕት ስለሆኑ ህፃናቶች ያለ አባት እንዳይቀሩ አጼ ቴዎድሮስ ህፃናትን ሰብስበው ማሳደግ እንዳለባቸው አምነዋል ማለት ነው። ይህን አዋጅ ያስነገሩት በዛ ምክንያት ነው። ጠባቂዎች ይህንን አጋጣሚ ሲሰሙ ይህን አጋጣሚ ተጠቅመው ህፃኑን ለአጼ ቴዎድሮስ ሰጧቸው። ተመለሱ ወደ ሁለተኛው አማራጭ ማለት ነው። ሲሄዱ የነበሩት የማይገደል ከሆነ የማይጠቃ ከሆነ እንደ አባቱ ነው የሚያሳድጉ ከሆነ ለምን ለሳቸው አንሰጥም ይሉና በ13 ዓመታቸው ምኒልክን ማለት ነው ለአጼ ቴዎድሮስ ሰጧቸው። ምኒልክም እንደ ልጅ ሆነው በአጼ ቴዎድሮስ ቤተ መንግስት በመቅደላ አደጉ። በወቅቱ የአጼ ቴዎድሮስ ቤተ መንግስት የነበረው መቅደላ ነው እና እድገታቸውን በዛ ነው የጨረሱት ማለት ነው። ወደ ሶስተኛው አንኳር ነጥባችን እንሄድ። ሶስተኛ ምኒልክ ለምንና እንዴት አመፁ? ከዛ ካደጉ በኋላ አመፅ ፈጥረዋል። ታሪኩ ይሄ ነው። ምኒልክ በ21 ዓመታቸው ከ20 ጓደኞቻቸው ጋር ሆነው ከመቅደላ ቤተ መንግስት አንበሳ አደን በሚል ሰበብ ወጡ። በዚህ የተበሳጩት አጼ ቴዎድሮስ የቤተ መንግስቱን ጠባቂ የነበሩትን 41 ሰዎች እጅና እግራቸው ተቆርጦ ገደል ውስጥ እንዲጣሉ አደረጉ። ምክንያቱም ያለ ፈቃዳቸው ቤተ መንግስቱ ጥበቃው ስለላላ ነው እዚህ ያሉ ታዳጊዎች የሄዱት ብለው ተቆጥተው ማለት ነው። ያም ሆኖ ምኒልክ የሸፈቱበት ምክንያታቸው አንበሳ አደን ሳይሆን እድሜያቸው ስለደረሰ
የአያታቸውን ግዛት የነበረውን ሸዋን ለመግዛትና ለማስተዳደር ነበር። ከብዙ ትግል በኋላ ብዙ ውጣ ውረድ ከከፈሉ በኋላ አፄ ቴዎድሮስን ሊይዟቸው አልቻሉም። ሸፈቱ። ከብዙ ትግልና ውጣ ውረድ በኋላ ሸዋን በስራቸው አደረጉት። ሸዋን ተቆጣጠሩት። እምቢተኛ ሆነው የጀመሩት ወደ አሁን ደብረ ዘይት ብለን የምንጠራው አካባቢ ነው የጀመሩት። ከዛ ሸዋን ማስተዳደር ጀመሩ ማለት ነው። ወደ አራተኛው ነጥባችን እንሄድ። ምኒልክ እንዴትና መቼ ነገሱ? በ1857 ዓመተ ምህረት በ21 ዓመታቸው ካመፁ ጀምሮ በሸዋ የተጀመረው ግዛታቸውን ቀስ በቀስ እያስፋፉ በ1882 ዓመተ ምህረት የኢትዮጵያ ንጉሥ ነገሥታት ሆኑ። አመፀው ከወጡበት ከ1857 ዓመተ ምህረት እስከ 1882 ዓመተ ምህረት ለ25 ዓመታት ያህል ለኢትዮጵያ ምን ነበር? እስኪነግሱ ድረስ ካመፁ እስከ ንግስና ወደ ንግስና እስኪመጡ ድረስ 25 ዓመት ጨርሶባቸዋል። ያ በዛ 25 ዓመት ውስጥ ግን አገሪቱ ላይ ምን ተከናወነ? እሳቸው ስቲል እየታገሉ ነበር ማለት ነው። በወቅቱ ምን ተከሰተ? አፄ ቴዎድሮስ በ1860 ከእንግሊዞች ጋር በነበረው ጦርነት ምክንያት ሞቱ። በ1862 ዓመተ ምህረት እስከ 1881 ዓመተ ምህረት ለ19 ዓመታት ያህል አፄ ዮሐንስ የኢትዮጵያ ንጉሥ ነበሩ። አፄ ዮሐንስም ከደርቡሾች ጋር በነበረው ጦርነት በ1881 መተማ ላይ ሞቱ። እንግዲህ ከዚህ በኋላ ነው አፄ ምኒልክ ወደ ንግስና የመጡ ማለት ነው። አምስተኛው በዘመነ ምኒልክ የእርስ በርስ ግጭት ወይም በአፄ ምኒልክ ዘመን ግጭቶች ምን ላይ ጎልተው ይታዩ ነበር? በሀገሪቱ በአራት ቦታዎች ላይ በጉልህ ግጭቶች አልፈዋል። አንደኛ በአርሲ አካባቢ፣ በጎጃም፣ በወላይታና በሐረር። እነዚህ ግጭቶች ከፍተኛ ግጭት እና ጦርነት የነበረባቸው አካባቢዎች ናቸው። የጦርነቱ መነሻም ታሪክ እንደሚያወሳው ገብር አልገብርም ነው። በተለይ በጎጃም አካባቢ ንጉሥ ተክለ ሃይማኖት ነበሩ የሚያስተዳድሩት፣ ያው የአካባቢው ገዢ ማለት ነው። ከእሳቸው ጋር ከፍተኛ የሆነ ጦርነት ብዙ ሺህ ተዋጊዎች እንደሞቱ ይነገራል ማለት ነው። በወላይታ ደግሞ ወላይታን አካባቢ ሲያስተዳድሩ የነበሩት ንጉሥ ጦና የሚባሉ እሳቸውም ያው አልገብርም ስላሉ ነው። ከእሳቸው ጋር ከፍተኛ ተጋድሎ ተደርጎ በመጨረሻ ግን አፄ ምኒልክ አሸንፈው አካባቢውን ግዛታቸው መሆኑን ካረጋገጡ በኋላ መልሰው ንጉሱን ወይም ደግሞ የአካባቢውን ንጉስ ጦናን እንደገና ሹመው ግብር እንዲገብር ተስማምተው ወደ እርቅ እንደመጡ ታሪክ ያወሳል። በዚህም ብቻ አይደለም፣ ሁለቱንም ንጉሥ ተክለ ሃይማኖትን የጎጃሙንም የወላይታ አካባቢ ንጉሥ የነበሩትን ንጉሥ ጦናንም አቁስለው ከያዟቸው በኋላ ራሳቸው ናቸው አፄ ምኒልክ የሚያክሟቸው የሚንከባከቧቸው። ወደ ራሳቸው ቤተ መንግስት ወደ እንጦጦ ነበረ በወቅቱና ወደዛ ወስደው ቤተ መንግስታቸው ማለት ነው እንክብካቤ አድርገው አድነው ገስጸው በሁለተኛ እንዳታመጽ ካሁን በኋላ ግብር ትገብራለህ፣ ገዥነትህ ግን ይቀጥላል ብለው ሁሉ መርቀው መልሰው ወደ ስልጣናቸው እንደመለሷቸው ታሪክ እያትታል ማለት ነው። በሌላም በሐረር አካባቢም እንዲሁ ከፍተኛ ግጭት እንደነበር ታሪክ ያወሳል። ስድስተኛው ነጥባችን የረሃብ ዘመን ነበር ወይም ክፉ ቀን እየተባለ የሚጠራው ኢትዮጵያን ያጋጠማት ከፍተኛ የረሃብ ለበርካታ ዓመታት ከፍተኛ ረሃብ የነበረበት ዘመን ነውና በዛ ወቅት አፄ ምኒልክ ምን እርምጃ ወሰዱ፣ ምንስ ነው ያደረጉት የሚለውን ታሪክ እንዳስሳለን።
ከ1880 እስከ 1884 ዓመተ ምህረት ለ5 ዓመታት በመላው ኢትዮጵያ ከፍተኛ ረሃብ ነበር። የረሃቡ ምክንያት ደስታ የሚባል የከብት በሽታ ገብቶ እንስሳት በማለቃቸው የሚታረስ በሬ አልነበረም። በወቅቱ ከፍተኛ ረሃብ ከመከሰቱ አንጻር የእንስሳት ቆዳና የሰው ልጅ ስጋ እንደተበላ ሁሉ ታሪክ ይናገራል። የእንስሳት እበት ራሱ አጠው እሱ ራሱ ከተገኘ እንደ ትልቅ ጸጋ የሚቆጠርበት ነበረ እና ከፍተኛ አስከፊ የሚባል ዘመን ነው የነበረውና በእሳቸው ዘመን ይህ በመከሰቱ ደግሞ እሳቸው ከፍተኛ ሐዘን ውስጥ እንደነበሩ ታሪክ ያትታል። እና አፄ ምኒልክ በወቅቱ ግን ምን ወሰኑ ነው? ያን ረሃብ ለማስታገስ ንጉሱ ያደረጉት ምንድነው? አካፋና ዶማ ይዘው ጫካ ነው የገቡት፣ ወይም ደግሞ ጫካ መመንጠር ጀመሩ። አዝርት መዝራት ጀመሩ። በተለይ በአሁኑ አዲስ አበባ የካ ክፍለ ከተማ ተብሎ የሚጠራው አሁን ማለት ነው። በወቅቱ ጫካ እንደነበረና እሳቸው መመንጠር ያን አካባቢ እንደጀመሩ ይነገራል። ያ ምንጣሮ ላይ ያሉ አካፋና ዶማ ይዘው ጫካውን እየመነጠሩ አዝርት ለመዝራት ማለት ነው ለህዝባቸው። በዛም በስራ ላይ ያሉ ጋሬጣ እግራቸውን ወግቷቸው ብዙ ደም እንደፈሰሳቸው ይነገራል። የአካባቢው ገዢ መኳንንቶችም አካፋና ዶማ ይዘው ወደ ምርት ማምረት እንዲገቡ አካፋና ዶማ ልከውላቸዋል ለየአካባቢው ማለት ነው። እና ምንድነው መልእክታቸው? ሁላችሁም ሰርታችሁ አሳዩ፣ ለህዝባችሁ ሰርታችሁ አሳዩ። ቆፍሮ ጥሮ ግሮ እንዲበላ ያን ረሃቡን እንዲያስታግስ ህዝቡን አድኑ፣ እናንተ ምሳሌ ሆናችሁ ስሩ ብለው ራሳቸው ወደ ስራ ገብተው ይህን አዋጅ አውጀው ከዛ ራብና ከዛ መከራ አገሪቱ እንደዳነች ይነገራል። ሰባተኛው አፄ ምኒልክና አድዋ እንዴት ይገለጻሉ? ቅዳሴ ያለ አሃዱ፣ አድዋ ያለ ምኒልክ አይታሰብም። የአድዋ ጦርነት መነሻ ምክንያት ባጭሩ እንደሚከተለው ነው። በኢትዮጵያና በኢጣሊያን መካከል 20 አንቀጽ ያለው ስምምነት ነበር። የውጫሌ ውል ይባላል። ውጫሌ ላይ ሲስማሙ እንደ መንግስት የኢጣሊያንና ኢትዮጵያ ማለት ነው ባለ 20 አንቀጽ ነበረ ስምምነቱ ጠቅላላ ማለት ነው። ከ20 አንቀጽ ውስጥ 17ኛው አንቀጽ ለግጭት መንስኤ ሆነ። አንቀጹም ትርጉም እንደሚከተለው ነው። 17ኛው አንቀጽ እንዲህ ይላል። ይህ አንቀጽ በኢጣሊያንም በኩል እንደ ቀኝ ገዢ የሚል ትርጉም ያለው ነው። ቀይ ገዝተናታል ኢትዮጵያን የሚል ይዘት ያለው ነው ማለት ነው። ይህ አንቀጽ የተገዥነትን ባህሪ የያዘ ስለሆነ ይሰረዝልኝ። ምክንያቱም ምን ነበር የሚለው? የኢትዮጵያ ንጉሥ ከአውሮፓ ነገስታት ጋር የሚያደርገው ግንኙነት በኢጣሊያን በኩል ይሆናል የሚል ነበር አንቀጹ። ልድገመው አንቀጹ ምን እንደሚል? የኢትዮጵያ ንጉሥ ከአውሮፓ ነገስታት ጋር የሚያደርገውን ግንኙነት በኢጣሊያን በኩል ይሆናል። ያ ማለት ከሌሎች ሀገሮች ጋር የኢትዮጵያ ንጉሥ ግንኙነት ሲያደርግ ምንም ሲጸጸፍ የሆነ ቀን ቢዋስ የኢጣሊያንን መንግስት ማስፈቀድ መቻል አለበት ማለት ነው። በዚህ አንቀጽ ይዘት ይህ አንቀጽ ለቀኝ ተገዥነት የሚዳርግ ስለሆነ አፄ ምኒልክ አልተስማሙ ማለት ትርጉሙ ከገባቸው በኋላ ይሰረዝልኝ፣ ይህ አንቀጽ የቀኝ ተገዥነትን የያዘ ስለሆነ ይሰረዝልኝ አሉ። ማን? አፄ ምኒልክ። ነገር ግን የኢጣሊያን በኩል በጉልበት ለማስፈጸም
ዛቱ። ይህ ውል በኃይል እንደሚተገበር ዛቱ። እነማን? ጣሊያኖች። በዚህ ምክንያት ወደ አድዋ ጦርነት ተገባ። ወደ አድዋ የተመሙ ወይም ደግሞ የኢትዮጵያውያን ወደ አድዋ ይህ ግጭት ይህ ጦርነት እንደማይቀር ሲታወቅ ወደ አድዋ የተመመውን የኢትዮጵያን ዘማች እንደሚከተለው እዘረዝራለሁ። በዘመቻው ወቅት የኢትዮጵያ ዘማቾች ዝርዝርና አዝማቾች እትዬ ጣይቱ 3000 እግረኛና 6000 ፈረሰኛ ይዘው ዘመቱ። ራስ መኮንን 15000 እግረኛ ተዋጊ፣ ራስ መንገሻ 12000 እግረኛ ተዋጊ፣ ራስ ሚካኤል 6000 እግረኛና 10000 ፈረሰኛ፣ ራስ አሉላ 3000 እግረኛ፣ ራስ ወሌ 10000 እግረኛ፣ ራስ ወልደ ጊዮርጊስ 8000 እግረኛ፣ አዛዥ ወልደ ጻድቅ 3000 እግረኛ፣ ደጃች ተሰማ ናደው 4000 እግረኛ፣ ራስ ዳርጌና ቀኛዝማች መኮንን 20000 እግረኛ፣ በአጠቃላይ ከ100,000 በላይ ዘማቾች ተሰልፈዋል። አፄ ምኒልክ ጥቅምት 2 1988 ዓ.ም ሰራዊታቸውን ይዘው ከአዲስ አበባ ወደ ትግራይ ጉዟቸውን አደረጉ፣ ወደ አድዋ ማለት ነው። በጠላት ወይም ደግሞ በኢጣሊያን በኩል የተሰለፈ ተዋጊ ኃይል ያው ዘመናዊ ሰራዊት ነው። የጦር መሳሪያው ዘመናዊ ነው። በርካታ የሆኑ ዘመኑን የዋጁ መዋጊያ ማቴሪያሎችን የያዘ ጦር ነው እና በዛ በኩል የነበረው አሰላለፍ በጣሊያን በኩል ማለት ነው የተሰለፈው ሰራዊት 17000 ጣሊያናዊ የቀኝ ተገዢ ወታደሮችን ሳይጨምር 17000 ጣሊያናውያን ከ56 መድፎች ጋር ዘመናዊ ትጥቅ ያለው ነው። ከዚህ ቁጥር በላይ ግን የቀኝ የሚገዟቸው ሌሎች ሀገሮች ወታደሮችን አዋጠው ይልካሉ አሉ፣ ቅጥረኞች ማለት ነው። የጣሊያናዊ ዜግነት ካላቸው ውጭ በርካታ ሺህ ያለው ተዋጊ እንደተሰለፈ ታሪክ ያትታል። ጣሊያናውያን ግን 17000 ተዋጊና 56 መድፍ ነው ይዘው የተሰለፉት ማለት ነው። ለእያንዳንዱ መድፍ 90 ጥይት ተመድቦለታል። የካቲት 23 1988 ዓመተ ምህረት 12 ሰዓት ጦርነቱ ተጀመረ። ውጊያው በተጀመረ በአንድ ሰዓት ውስጥ 81 የኢጣሊያን ተዋጊ ሳይሆን አዋጊ መኮንኖችና 48 ወታደሮች በኢትዮጵያውያን ተገደሉ። ብዙዎቹ ቆስለው ተማረኩ። ከጠዋት እስከ ምሽት በተደረገው ውጊያ ጣሊያናዊው ጄኔራል ባራቶሪን ዋና አዛዡ እና 56 መድፎች በጀግኖች ኢትዮጵያውያን ተማረኩ። ከሞቱ ከቆሰለ እና ከመማረክ የተረፈው የኢጣሊያን ሰራዊት ወደ ኤርትራ ፈረጠጠ። በኢጣሊያን ጦርነት ወይም ደግሞ በኢጣሊያን በጦርነቱ በጠላት በኩል ማለት ነው 12560 ኢጣሊያናውያን ወታደሮች ሲገደሉ 954 ኢጣሊያናውያን ጠፍተዋል። ወዴት እንደሄዱ አይታወቅም፣ ተበተኑ። 1428 ኢጣሊያውያን ወታደሮች ቆስለዋል። በኢትዮጵያውያን በኩል በጦርነቱ
7,000 ተዋጊዎች ሲሞቱ 10,000 ተዋጊዎች ቆስለዋል። በኢትዮጵያውያን አሸናፊነት በኢጣሊያን ተሸናፊነት ጦርነቱ ተጠናቀቀ። 8ኛው ነጥባችን አፄ ምኒልክ እንዴት ሞቱ? አሟሟታቸው እንዴት ነው? የእሳቸውን አሟሟት ባጭሩ እንደሚከተለው አቀርባለሁ። አፄ ምኒልክ ኢትዮጵያን ለ48 ዓመታት አስተዳድረዋል ወይም መርተዋል። ልጅ ስላልነበራቸው የልጅ ልጃቸውን ልጅ ኢያሱን በአልጋ ወራሽነት ሾሙ። ያው እድሜያቸው እየደከመ ሲሄድ ወንድ ልጅ ስለሌለ ወራሽ ደግሞ የሚሆነው ወንድ ልጅ ስለሆነ የሴቷን ልጃቸውን የዘውዲቱን ልጅ የልጅ ልጃቸውን ማለት ነው፣ ህፃን ነው፣ 12 ዓመት ልጅ ነው፣ 13 ዓመት ህፃን ነው። እሱን ላልጋ ወራሽነት በሞግዚት እንዲህ እየታገዘ ሀገር እንዲያስተዳድር አወረሱት። በ1901 ዓመተ ምህረት አፄ ምኒልክ ህመማቸው እየበረታ ሲመጣ አዲስ አበባ ጃን ሜዳ ለተሰበሰበው ህዝብ የኑዛዜ ቃላት ተነበበ። ህዝብ እንዲሰበሰብ ኦልሬዲ እሳቸው እንግዲህ እንደማይድኑ እንደማይተርፉ እድሜያቸው ያለቀ መሆኑ ሲረዱ ህዝብ ተሰብስቦ የኑዛዜ ቃላታቸውን እንዲሰማ ነው የተደረገው ማለት ነው። በመሆኑም አዲስ አበባ ጃን ሜዳ ብለን የምንጠራው አሁን እሱ ቦታ ላይ ህዝብ እንዲሰበሰብና የኑዛዜ ቃላቸው በደብዳቤ መልኩ እንዲነበብ በወቅቱ የሚመለከታቸው ቅርብ ሰዎች ኑዛዜያቸው ተጽፎ እንዲነበብ ተደረገ እና ኑዛዜያቸው እንደሚከተለው ነው የተናዘዙት። ኑዛዜ: ልጆቼ፣ ወዳጆቼ፣ አንዱ በአንዱ ላይ ምቀኝነት ይቅር። አንዱ የኑዛዜ ሀሳብ ነው። ሁለተኛ፣ የአንዱን ሀገር አንዱ እኔ እደርበዋለሁ እንዳትበባሉ። ያው ክፍለ ሀገር ይሄኔ ነው ይሄን መገፋፋቱ መገዳደሉን እሱን እንዳያደርጉ ማለት ነው። ሶስተኛ፣ እኔ በፍቅር እንዳኖርኳችሁ እናንተም ተስማምታችሁ በፍቅር እንድትኖሩ እለምናችኋለሁ። ሌላም እናንተ እርስ በርስ ተዋግታችሁ ካላለቃችሁ ሀገራችሁን ኢትዮጵያን ለባዕድ አሳልፋችሁ አትሰጧትም። ለባዕዳን ማለት ነው። እርስ በርሳችሁ ካለቃችሁ ባዕዳን ይገባል ማለት ነው። ሰው እርስ በርስ አትዋጉ፣ ባዕዳን ገብቶ እንዳይወራችሁ አንዱን ብለው አንዱ የኑዛዜያቸው ሀተታ ነው። ነፋስ እንዳይገባባችሁ በያላችሁበት ሀገራችሁን በርትታችሁ ጠብቁ። ወንድሜ ወንድሜ እየተባባላችሁ ተደጋግፉ። የኢትዮጵያን ጠላቶች ተጋግዛችሁ ከድንበር መልሱ። የኢትዮጵያን ጠላቶች ተጋግዛችሁ ከድንበር እንዳይገቡ ወደ ድንበር ሲመጡ መልሷቸው፣ ግን ሄዳችሁ አትዋጉ። ወደ ሀገራችሁ ግን እንዳታስደፍሩ፣ ሀገራችሁን ግን እንዳታስደፍሩ። በኢትዮጵያውያን ሐኪም ወርቅነህ ሲታከሙ ሲረዱ ቆይተው የመጀመሪያው ሐኪም ነው ኢትዮጵያዊ ሐኪም። በሳቸው ሲታከሙ ቆይተው ታኅሳስ 3 በ1906 ዓመተ ምህረት በሞት ተለዩ። በሞት የተለዩበት ዘመን 1906 ነው። ይህን ኑዛዜ ተናዘው ነው እያረፉት። ያው ኑዛዜያቸው አሁን ምን ላይ ነው የሚለውን እስኪ አድማጮቻችን እናንተ ታዘቡ፣ ኮሜንት ላይ ያስቀምጡ። እናመሰግናለን። ሰላም ፍቅር ለሀገራችን ኢትዮጵያ ይሁን።